ይህ የምታዩት ቦታ ከሌላ ፕላኔት ላይ ያለ ይመስላችኋል? ነገር ግን እዚሁ ምድር ላይ አለ ብላችሁስ? ብዙዎቻችን ዓለማችንን በሚገባ የምናውቃት ይመስለናል። ነገር ግን ሳይንስ እንኳን ሊያስረዳቸው ያልቻላቸውን 8 የዓለማችንን አስገራሚና ሚስጥራዊ ቦታዎች በሚገርም ሁኔታ አሳያችኋለሁ። በተለይ ቁጥር 4 ላይ እና ቁጥር 6 ላይ ያሉት ቦታዎች በሰዎች የተሰሩ ሳይሆን የተፈጥሮ ትልቅ ተአምር ናቸው። ቪዲዮ ላይክ በማድረግ ጀምሩት። 8ኛ የማልዲቭስ የሚያበራው ባህር። የማልዲቭስ ከተማ በውብ የባህር ዳርቻዎቿ ትታወቃለች። ነገር ግን ቫዱ በሚባለው ደሴት ላይ ማታ ማታ የሚከሰተው ነገር ልዩና አስገራሚ ነው። ይኸውም የባህሩ ሞገድ ዳርቻውን ሲመታ ባህሩ ልክ እንደ ሰማይ ከዋክብት ደምቆ ሰማያዊ ብርሃን ያበራል። ይህ አስማታዊ የሚመስለው ብርሃን የሚፈጠረው በባህር ውስጥ ባሉ ጥቃቅን ነፍሳት ምክንያት ሲሆን እነዚህ ነፍሳት በባህሩ ሞገድ ሲናወጡ ራሳቸው ለመከላከል ኬሚካላዊ ብርሃን ያመነጫሉ። ይህም በጨለማ ውስጥ በባህሩ ላይ ስትራመዱ በተፈጥሮ በጣም እንድትደነቁ ያደርጋቸዋል። 7ኛ በአንታርክቲካ ፏፏቴ ላይ የሚፈሰው ደም። በአንታርክቲካ ቅዝቃዜ ላይ በመሃል በበረዶ ውስጥ ነጭ ቀለም ላይ ልክ እንደ ሰው ደም ቀይ የሆነ ፈሳሽ ከተራራው ላይ ይፈሳል። መጀመሪያ ላይ ያዩ ተመራማሪዎች በጣም ደንግጠው ነበር። ነገር ግን ሳይንቲስቶች ምርምር ካደረጉ በኋላ እውነታውን ማወቅ ችለዋል። ከበረዶ ስር ለ2 ሚሊዮን ዓመታት ተዘግቶ የቆየ ጨዋማ ሐይቅ አለ። ይህ ውሃ ወደ ውጭ ሲወጣና ከአየር ጋር ሲገናኝ በውስጡ ያለው ከፍተኛ የብረት አይረን መጠን ዝገት ይፈጥራል። ይህም ልክ ብረት ሲዝቅ ቀይ ቀለም እንደሚሆን ሁሉ ውሃውም ወደ ደም ቀለም የተቀየረው በዚህ ምክንያት እንደሆነ ሳይንቲስቶች ተናግረዋል። 6ኛ የቱርክሜኒስታን የገሃነም በር። በበረሃ መሃል የሚገኘው ይህ ግዙፍና አስፈሪ ጉድጓድ የገሃነም በር በመባል ይታወቃል። ታሪኩ የሚጀምረው በ1971 ዓ.ም ሲሆን በዛን ጊዜ የሶቪየት ህብረት መሐንዲሶች የነዳጅ ቁፋሮ ሲያካሂዱ በድንገት መሬቱ ተደርምሶ ይህ ጉድጓድ ተፈጠረ። በውስጡ ያለው መርዛማ ጋዝ ወደ አየር ተሰራጭቶ ሰዎችን እንዳይገድል በማሰብ መሐንዲሶቹ እዛው እሳት ለኮሱበት። እነሱ ያሰቡት ጋዙ በጥቂት ቀናት ውስጥ አልቆ እሳቱ ይጠፋል ብለው ነበር። ነገር ግን የሚገርመው እሳቱ ሳይጠፋ ላለፉት 50 ዓመታት በላይ ቀንና ሌሊት ያለማቋረጥ እየነደደ ይገኛል። ዛሬም ድረስ ሳይንቲስቶች መቼ ሊጠፋ እንደሚችል አያውቁም። 5ኛ የቻይና አስገራሚ ባለቀለም ተራሮች። እነዚህን ተራሮች መጀመሪያ ላይ ለተመለከታቸው ሰው ልክ በሰዓሊ በብሩሽ የተቀቡ ቀለማት ሊመስሉት ይችላሉ። ብዙ ሰዎችም የዚህን ቦታ ፎቶ ሲያዩ ፎቶሾፕ ነው ብለው ይከራከራሉ። ነገር ግን እውነተኛ የተፈጥሮ ቀለም ነው። ይህ ሊሆን የቻለው ለ15 ሚሊዮን ዓመታት በተከማቹ የተለያዩ ማዕድናት፣ ቀይ አሸዋ ድንጋዮችና በቴክቶኒክ ሳህኖች መገፋፋት ምክንያት ነው። ተራሮቹ የተፈጥሮ ቀስተ ደመና መስለው ስለሚታዩ በአሁኑ ሰዓት በዓለም ላይ ካሉ ውብ የቱሪስት መዳረሻዎች ውስጥ አንዱ ለመሆን በቅተዋል። 4ኛ የቬንዙላ ማለቂያ የሌለው መብረቅ። በዚህ ቦታ ካታኮምቦ የሚባለው ወንዝ ከማራካይቦ ሐይቅ ጋር በሚገናኝበት ቦታ ላይ በዓመት ውስጥ እስከ 260 ቀናት የሚቆይ መብረቅ አለ። ተራ በተራ በሰዓት እስከ 280 ጊዜ መብረቅ ይከሰታል። ይሄ ማለት በደቂቃ ውስጥ ብዙ ጊዜ መብረቅ ይፈጠራል እንደማለት ነው። ይህም የሚሆነው ከቀዝቃዛው ተራራ የሚወጣው ነፋስ ከሐይቁ ሞቃታማ አየር ጋር ሲጋጭ ነው። መብረቁ በጣም ጠንካራ ከመሆኑ የተነሳ እስከ 400 ኪሎ ሜትር ርቀት ድረስ ይታያል። ቦታው ለዓለም የመርከብ ተጓዦች እንደ ተፈጥሮ የመብራት ማያ ያገለግላል። ይህንን አስገራሚ ክስተት ለማየት በየቀኑ በሺዎች የሚቆጠሩ ጎብኚዎች በጀልባ ወደ ስፍራው ያቀናሉ። 3ኛ የስኮትራ እንግዳ ደሴት። ይቺ ደሴት በምድር ላይ የሌላ ፕላኔት ቦታ ትባላለች። ከቀሪው ዓለም ተነጥላ ለብዙ ሚሊዮን ዓመታት በመቆየቷ ምክንያት እዚህ ደሴት ላይ ያሉ ከ30% በላይ እጽዋትና እንስሳት በዓለም ላይ ሌላ ቦታ በፍጹም አይገኙም። በተለይ የዘንዶ ደም ድራጎንስ ብለድ ትሪ የሚባለው ዛፍ ቅርጹ ልክ እንደ ዣንጥላ ወይም የባዕድ ፍጡራን ማምለኪያ ይመስላል። ይህንን ዛፍ ሲቆርጡት የሚፈሰው ፈሳሽ ልክ እንደ ሰው ደም ቀይ ሲሆን በዚህ ቦታ ላይ የሚኖሩ የድሮ ጥንታውያን ሰዎች ከዛፉ የሚወጣውን ደም ለጥንቆላ ስራቸውና ለሕክምና ይጠቀሙበት ነበር። 2ኛ የቦልቪያ ግዙፉ መስታወት። ይህ ቦታ በዓለማችን ላይ ትልቁ የጨው ሜዳ ነው። ከ10,000 ስኩዌር ኪሎ ሜትር በላይ ስፋት ያለው ሲሆን ሙሉ በሙሉ በነጭ ጨው የተሸፈነ ነው። የሚገርመው በክረምት ወቅት በጥቂቱ ዝናብ ሲዘንብ ይህ ሜዳ ሙሉ በሙሉ ወደ ግዙፍ መስታወትነት ይቀየራል። የሰማዩን ደመናና ከዋክብት መሬቱ ላይ ሙሉ በሙሉ ይንጸባረቃሉ። እዚህ ቦታ ላይ ስትቆሙ ሰማዩ የት ላይ እንደሚያበቃና ምድሩ የት ቦታ እንደሚጀምር መለየት አይቻልም። በዚህ ቦታ ላይ ስትሄዱ ልክ በሰማይ ላይ እየተራመዳችሁ እንደሆነ ይሰማችኋል። 1ኛ የተንቀሳቃሽ ድንጋዮች ሸለቆ። በአሜሪካ የሞት ሸለቆ በሚባለው እጅግ ሞቃታማ በረሃ ውስጥ ድንጋዮች በራሳቸው ጊዜ ይንቀሳቀሳሉ። በጀርባቸውም ረጅም መስመር ይተዋሉ። ምንም አይነት ሰው ወይም እንስሳ ሳይነካቸው እነዚህ እስከ 300 ኪሎ ግራም የሚመዝኑ ድንጋዮች እንዴት እንደሚንቀሳቀሱ ለብዙ ዘመናት ትልቅ ሚስጥር ነበር። በቅርቡ የተደረጉ ጥናቶች እንደሚያሳዩት ማታ ማታ ላይ በጣም ቀጭን የበረዶ ንጣፍ መሬቱ ላይ ይሰራል። ጠዋት ላይ ፀሐይ ሲወጣ በረዶ መቅለጥ ይጀምራል። በዚህም ሰዓት በንፋስ ግፊት አማካኝነት ድንጋዮቹ በጭቃው ላይ ይንሸራተታሉ።
የዛሬው ቪዲዮአችን ይህንን ይመስል ነበር። ከነዚህ 8 አስገራሚ ቦታዎች ውስጥ እናንተን ይበልጥ ያስደነቃችሁና በአካል ሄዳችሁ ማየት የምትፈልጉት የትኛውን ቦታ ነው? በኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ።